ሌላኛው ጥያቄ አንዲት ሴት ልጅ ባሏ ምንም ሳይበድላት በዲንም በሀብትም ከሱ የተሻለ ሌላ ወንድ አግኝታ ከቀድሞ ባሏ ፍቺ ብትጠይቅ ሐራም ይሆናል ወይ የሚል ጥያቄ ነው። ነብዩ ሰለላሁ ዐለይሂ ወሰለም አንዲት ሴት ያለምንም ችግር ባሏን ፍቺ የጠየቀች እንደሆነ የጀነትን ሽታ አታሸትም ብለዋል። ባሏ የሱ አይነት ሴት ምትኖርበትን ኑሮ እያኖራት እንደ አቅሙ የሚችለውን ሁሉ ያደረገላት ከሱ የተሻለ ሀብት ያለውን ሰው ስላገኘች ጥላው መሄድ ፍቺ መጠየቅ አይፈቀድላትም። ያደረገች እንደሆነም የጀነትን ሽታ አታሸትም ብለዋል። ዲን የሚለውን በተመለከተ 5 ወቅት ሶላቱን የሚሰግድ እስከሆነ ድረስ የሰው ሐቅ የማይነካ ያንቺንም ይሁን የቤተሰቦችሽን ሐቅና ክብር የሚጠብቅ ከሆነ ከሱ በዲን የሚሻል ሱና የሚጾም ሱና ሶላት የሚያበዛን ወንድ ስላገኘች ከባሏ ፍቺ ጠይቃ በተጨማሪ ዒባዳዎች ከሱ ይሻላል ወደሚባል ወንድ መሄድ አለባት። በጭራሽ አይባል። ወላኪን ፋሲቅ ከሆነ ሶላቱን ቀጥ አድርጎ ማይሰግድ ከሆነ ከስቡ ሐላል ካልሆነ የሷንም ይሁን የቤተሰቦቿን ሐቅና ክብር የማይጠብቅ ከሆነ ይሄኔ ችግር አለበት። ፍቺ ጠይቃ ሌላ ባል ማግባት ትችላለች። ወላኪን ኒካህዋ ሳይወርድ በፊት ከሌላ ወንድ ጋር ልትነጋገር ልትገናኝ በጭራሽ አይገባም። ሲጀምር በዲን ከሱ የሚሻል ወንድም ይሄን አያደርግም። ባለትዳር የሆነችን ሴት ከትዳሯ ለማፈናቀል በር አይከፍትም። ሌላ የማስተዳደር አቅሙ ካለው የማስተዳደር አቅም በምንልበት ጊዜ ሁሉም እንደ ቤቱ ነው ሊኖር የሚገባው። መጀመሪያ አምናበት ወዳ ተቀብላ እስከገባች ድረስ እንደ ገሌ ካላኖርከኝ ፍታኝ ልትል አይገባም። ሚን ውጅዲኩም ብሎ አላህ ተባረከ ወተዓላ እንደ አቅማችሁ አኖሯቸው ብሎ ዲኑን በተመለከተ ዋጅብ የሆኑ ነገሮችን እስከተወጣ ድረስ ከዋጅብ በተጨማሪ ያሉ ነገሮችን በማድረግ ከሱ የተሻለን ወንድ ስላገኘች ፍቺ መጠየቅ አትችልም። هذا والله تعالى أعلم وصلى الله وسلم بارك على عبده ورسوله محمد. السلام عليكم ورحمة الله وبركاته.